በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ዘኪዮስ አጭር ባይሆን። ዘኪዮስ በማጠሩ ምክንያት በኢያሪኮ እያለፈ ያለውን ክርስቶስን ለማየት ተቸገረ። ሕዝቡ ብዙ ነውና የቆሙት ሁሉ ጌታን ከማየት ከለሉት። የሾላ ዛፍ ላይ ወጥቶ ጌታን ለማየት ሲሞክር ጌታ አሻቅቦ አየው። እሱ ዛፍ ላይ ጌታን ሊያይ እንጂ ሊታይ አልወጣም። ጌታ ሊታዩ ከሚሞክሩ ይልቅ ሊያዩት የሚሹትን ይወዳልና ዘኪዮስን ጠራው። ከምድር ቆመን ዓይናችንን አንጋጠን ማረን የምንለው ጌታ ዘኪዮስን ከምድር ሆኖ ወደ ላይ እያየ ና ልማርህ አለው። ዛሬ በቤትህ እውል ዘንድ ይገባኛል አለው። ጌታ ወደ ቤቱ ገባ። ለዘኪዮስ ቤት መዳን ሆነለት። ዘኪዮስ አጭር ባይሆን ኖሮ ከሰዎች ጋር እየተጋፋ ጌታን ያይ ይሆናል እንጂ በጌታው ዓይን ለመታየት የሚያበቃ ትጋትን አያሳይም ነበር። ምናልባትም ሰዎችን ገለል በሉ እያለ በኩራት ሲጋፋ ከአንዱ ጋር ሲጣላ ሊቆይ ይችል ነበር። ዘኪዮስ አጭር ባይሆን ከዛፍ ላይ አይወጣም ነበር። ዘኪዮስ አጭር ባይሆን የሰራዊት አምላክ ወደ ቤቱ አይገባም ነበር። በኪሩቤል ላይ የሚቀመጠው ንጉሥ፣ በቤቱ ወንበሮች ላይ የተቀመጠው ዘኪዮስ በማጠሩ ምክንያት ነው። የዘኪዮስ ነፍስ የዳነው በቁመቱ ማጠር ነበር። እግዚአብሔር የመዳን ቀኑን የቆረጠለት ቁመቱን ሲያሳንሰው ነበር። በምድር በመጽሐፍ ቅዱስ በሰማይ በሕይወት መዝገብ ስሙ የተጻፈው ዘኪዮስ አጭር በመሆኑ ነው። ስለ ቁመት የማወራ እንዳይመስልህ፣ ስለ ቁመት እያወራው እንዳይመስልሽ። እግዚአብሔር ለነፍሳችን መዳን የሚያሳጥርብን ብዙ ነገር አለ። እንደ ዘኪዮስ ቁመትህ አጭር ባይሆን የሚያጥር ነገር አይጠፋም። ይህ ጎደለኝ የምትለው ከሰዎች አነስኩበት የምትለው ነገር አንዳች ነገር የለም። እሱን ማለቴ ነው። ይሄ ይጎድለኛል ከሰው አንሳለው እያልክ አትመረር። እጥረትህ መከበሪያህ ነው፣ ጉድለትህም መዳኛህ ነው። እግዚአብሔር ያጎደለብህ የመሰለህ ነገር ወደ ዛፍ እንድትወጣ ምክንያት ይሁን። በጉድለትህ እንደ ዘኪዮስ ከፍ በልበት። ያኔ ሰዎች አንተን አንጋጠው ከማየት ውጪ አማራጭ አይኖራቸውም። ፈጣሪ በፍቅሩ ይህ እንጂ ሰዎች ወደ አንተ ያዘነብላሉ። በቤትህ መዳን ይሆንልሃል። ከዚያም ስላጠረህ ስለ ጎደለህ ነገር ፈጣሪህን ስታመሰግነው ትኖራለህ። እመነኝ እመነኝ፣ አንዳንድ ጉድለቶች ዕድሎች ናቸው። ዘኪዮስ አጭር ባይሆን
ይሄኔ በሾላ ዛፍ ጥርሱን እየፋቀ ይቀር ነበር። በዲያቆን ሄኖክ ኃይሌ